ጉዳይ ነው እኮ። ለምን አልገባኝም። ምን አይነት ሰው ነሽ ግን አንቺ? ቆይ ሰላም ውድና የተከበራችሁ መለዮ ጨረቃ ቤተሰቦች እንደምን አላችሁልኝ? ሰላም ናችሁ? እኔ ያለሁላችሁ። ዛሬ እንግዲህ ትልቅ ዱብዳ ነገር ደግሞ መጥቶብናል። መጀመሪያችን ግን ሁላችሁም የጨረቃ ቤተሰብ የምትሉ የሀይሚና የብሩክ ጉዳይ ይመለከተኛል የምትሉ በአጠቃላይ ቪዲዮውን ላይክ ማድረግ ጀምሩ። የእናንተ አንድ ላይክ ለእኔ ትልቅ ለውጥ አለው አካውንቴ ላይ ህይወቴ ላይም ትልቅ ነገር ይፈጥራል። ስለዚህ እባካችሁ ላይክ ማድረግ ቪዲዮውን ጀምሩት ቤተሰቦቼ። እኔ አልገባኝም። እዩ የምትባለው ልጅ መጥሪያ ማለት ምንድነው ገብቶታል? መጥሪያ ማለት እኮ ከፖሊስ ጣቢያ ነው። ብሩኬ በምን ህግ ነው የሚከሰሰው? እስቲ ስታስቡት ብሩኬ በምን ህግ ነው የሚከሰሰው? ልጁ ተወልዶ አልቀበልም ልጄን ቢል እሺ፣ ወይ ለልጁ አልረዳም ቢል አሁን በምን መንገድ ነው ልጅ የሚከሰሰው? ብሩኬ ለምን የሚከሰሰው? ምንም ቢሆን ስለ ህግ ትንሽ ነገር እውቀትም አለኝ። ሁላችንም ደግሞ ምንም ባንማርም ስለ ህግ ባንማርም እናውቃለን። ልጁን የመንከባከብ ግዴታ ያለበት ከተወለደ በኋላ ነው። ሳይወለድ አላምንም ቢል መብቱ ነው። ከተወለደ በኋላ ግን ዲኔን ተመርምሮ ለልጁ የሚገባውን ነገር ማያረግ ከሆነ አዎ፣ እኔ የመጥሪያው ወረቀት ላይ መስጠት ለምን አስፈለገ? ፖሊስ ጣቢያ ውስጥ በምን ህግ ነው ይህን ወረቀት የሰጠሽ የሚለው ነገር መጠየቅ እፈልጋለሁ። ወይስ ፌክ ወረቀት ነው ያዘጋጀችው? እቺ ልጅ ሀይሚና ብሩኬን ለመለያየት ብሩክ እሷ እንዲንከባከባት በቃ ልጁን የእሱ እንደሆነ ለማሳመን ብዙ እየጣረች ነው። የሰዎቼ ድንጋይ እየፈነቀለች ነው። ግን ደግሞ ማንም የጨረቃ ሰዎች ይህን ሊቀበል አይችልም። አሁን ቢያንስ ከነበረችው ላይ ነገር አገግማ ወደ አይምሯ ተመልሳ እያሰበችበት ነው። ምክንያቱም ብሩኬ ነገር እንደማያደርግና ከሆነ እንኳን ከብሩኬ ጋር እንደምንቀጥል ነው እኛ የምናውቀው። አሁን ወረቀቱ ለምን መጣ የሚለው ነገር እስቲ አብረን ምን ይሆናል። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ብኛ ካለ ሄጃለሁ ከሱ እንድትርቂ ነግሬሻለሁ። መጀመሪያም እኮ ነገር ውስጥ እንድገባ እያደረግሽኝ ያለሽ አንቺ። አላገባሽም እኮ በሚገባ አላገባሽም ብቻ አይደለም ልጁ የእሱ እንደሆነ እኮ ሀይሚያችን አልታወቀም። የብሩኬውን የማንውን ልጁ እኮ የማን እንደሆነ እኮ ገና እኮ አልታወቀም። ያ ልጅ የሚታወቀው በዲኒን ነው ከ3 ወር በኋላ ነው እንጂ ልጅ የማን እንደሆነ የሚታወቀው። በአሁን ሰዓት ምንም አይነት ህግ ብሩኬ ሊያስገድደው አይችልም። እሷን ተከባከባት እስከዛ ድረስ የሚል ወይ ደግሞ ከእሷ ጋውን እስከዛ ድረስ የሚል ህግ የለም። ስለዚህ ይሄ ወረቀት ፌክ ነው ብዬ ነው የማስበው። በእናንተ አስተሳሰብ እስቲ ምን ይመስላችኋል? የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። አይደል እንዴ ሚስቱ አይደለሽም እኮ ስለ እንክብካቤ የምታወሪው እኮ ሚስቱ ብትሆኝ ነበር። ግን ባይዛዌ እቺ ልጅ ከዚህ በፊት የሀይሚና የብሩኬን ቪዲዮ ብዙ ታያለች እና ሀይሚን በምን መንገድ እንደሚንከባከባት ሀይሚን በምን ወይ እንደሚንከባከባት ስለምታይ አሁን ያን እንክብካቤ ይፈልጋ ነው። ያ እንክብካቤ ደግሞ መቼም አታገኘውም። እዩ እያማረሽ ይቀራል እንጂ አታገኘውም። ባይዛዌ ያ እንክብካቤ የሚሰራው ሀይሚያችን ጋር ብቻ ነው። ብሩኬ ያን እንክብካቤ ራሱ ስጠይ ብትዩ አስገድደው ራሱ ፖሊስ ያን እንክብካቤ አልገ ራሱ ቢባል አይባልም፣ ማንም መብት የለውም ይሄን ማድረግ ቢባል እንኳን ያን ነገር አያረግልሽም ባይዘወይ። ስለዚህ እባክሽን አትሞኝ። አሁንም እየሰራሽ ያለሽው የሞኝ ስራ ነው። ሀይሚና ብሩኬ መቼም አይለያዩም። የጨረቃ ቤተሰብም ወደፊት ነው እንጂ እየጠነከረ ምን ነው ወደኋላ የሚባል ነገር የለም። ስለዚህ አሁንም እየሰራሽ ያለሽው በኋላ የምታፍሪበትን ነገር ነው። እንደ ሴትነትሽ ተከብረሽ እባክሽን ከነሱ ህይወት ብትወጪ ብዬ አስባለሁ። 3 ወር ባይዘወይ 3 ቀን ነች፣ ቅርብ ነች። ስለዚህ እስከዛ ድረስ ግን ይሁን ለነገር ከሚፈጠር አቁን ተናግረሽ ሁሉ ነገር ቢሆን ብዬ አስባለሁ። እኔ የብሩኬ ልጅ ነው ብዬ ለመቀበል በጣም መቼም ለማልቀበለው ነገር ነው። ቤተሰቦቼ ደግሞ ልሆን ነው መጥሪያውን በእኔ በኩል ልታደርሻ አትችይም። እኔ በሚገባ ሲጀመር መጥሪያ የሚሰጠው ለባለቤቱ ነው ለብሩክ። እሱም ፖሊሶቹ ራሳቸው ሄደው ነው እንጂ በምን ተአምር ነው ለአንቺ መጥሪያ ሰጠውሽ መጥሪያውን ይዘሽ የምትሄጂው? አንቺ ማንሽ? አንቺ የትኛው የህግ አካል ነሽ? ቤተሰቦች እዚህ ጋር ስተት ነው። ምክንያቱም የትኛውም የህግ አካል መጥሪያ ሲሰጥ ራሱ ፖሊሱ ነው ቤታችሁ ድረስ አንኳኩሶ መጥቶ የሚሰጣችሁ እንጂ በምንም ተአምር ለከሳሽ ይህን መጥሪያ ይስጥ አይባልም። ስለዚህ ይሄ ነገር ውሸት ነው። እቺ ልጅ እየዋሸች ነው። አሁንም ቢሆን የዚህ የመጥሪያ ወረቀት ነገር ፌክ እየሰራች ነው፣ ወይ ደግሞ ፌክ ወረቀት አሰርታ ነው እንጂ ፖሊስ ጣቢያ ላይ እንደዚህ ነገር የለም። እኔ ትንሽም ቢሆን እውቀቱ አለኝ። ማንም ሰው ብትጠይቁ ደግሞ ይነግራችኋል። ፖሊስ ራሱ ሄዶ ነው እንጂ ያ መጥሪያ የሚሰጣቸው። እሷ የመስጠት መብት የላትም፣ ምንም የማድረግ መብት የላትም። ስለዚህ ነገር ፌክ ነው የማስበው። እናንተም ታስባላችሁ ቤተሰቦቼ? ቢሆን አልሰጠውም። መስጠት ስላለብሽ ነው የምትሰጪው። ለፊትሽ ነበር ባይዘዌ ሀይሚ አሁን ላይ ብሩኬ ምን ያክል እየተጎዳ እንደሆነና የብሩኬን ስሜት እየተሰማት ስለሆነ እየተረዳችው ስለሆነ ለእሱ በጣም እየተከራከረች ነው። ለምን ስሜቱን እየተረዳችው ነው። ምክንያቱም በምን ያክል ቁስል ውስጥ እያለፈ እንደሆነ አሁን እየገባት ነው ብዬ አስባለሁ ቤተሰቦቼ። ብቀደው እሱ እንዲታሰር አልፈልግም።
ከዛ በኋላ የሚፈጠረውን ነገር የመቋቋም አቅም ካለሽ ግዴታ ባይዘዌ አሁን ይሄ ወረቀት አይሚያችን እርግጠኛ ነኝ ፌክ ነው የሚሆነው። በደንብ ገልጠሽ ብታንቢው በደንብ ሁሉ ነገር ብታየው ፌክ ነው የሚሆነው። ምክንያቱም እኔ ስለ ህግ ትንሽ አውቃለሁ። ቤተሰቦቼ እውነት አዳምጡኝ። ይሄ ፌክ ወረቀት ነው ያሰራችው እንጂ የትኛውን ፖሊስ ለከሳሽ እንካ ተብሎ አይሰጥም። ራሱ ፖሊስ ነው የሄደው ነበር የሚሰጠው። ስለዚህ ይሄ ወረቀት ፌክ ነው። እቺ ልጅ ቀን ወደ ቀን አይሚና ብሩኬን ለመለያየት ብዙ ድንጋይ እየናጠች ነው፣ እያሰበች ነው፣ ግን አይሳካልሽም። ልታገኘኝ ይገባል ምናምን እያለች እየዛተችብኝ ነበረ። የእሷን ባይዛዌ እቺ ልጅ በጣም እላፊ እየሄደች ነው። በጣም እላፊና ወጥ እየረገጠች ነው። ቤተሰቦቼ አይሚን በእነዚህ ነገር መንገድ የመናገር መብትም የላትም። ግን አሁን ላይ በቃ ማስፈራሪያ እያደረገች ያለችው ልጁን ነው። ይሄ ልጅ እኮ የሱ እንደሆነ አልተረጋገጠም። አይሚ እቺ ልጅ እናንተ ላይ እየተጫወተችባችሁ ነው። በቃ ለምን ያን ነገር ትፈቅዳላችሁ? በቃ ወደ አዲስ አበባ ብትመለሱ ምን አለበት? አዲስ አበባ ተመለሱ። ከ3 ወር በኋላ ዲኔን ይመረምራል። በቃ አለቀ። እስከዛ ድረስ ግን ቢያንስ ሰላም ህይወት ኑሩ። አሁን እዚህ ቡታጀራ እስከ ቆያችሁ ድረስ ቀን ወደ ቀን አዳዲስ ነገር እየፈጠረች እናንተ ማሳበዷ አይቀርም ብዬ ነው የማስበው። ምን ታስባላችሁ ቤተሰቦቼ? እናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ንገሩኝ። ብሩኬን የእሷ ማድረግ ከቻለች ብዬ ትቻለሁ። ራሴን ከዛ ነገር አስወጥቻለሁ። ባይዘዌ እኔ አይሚ በጣም ብላተኛና በጣም የተረጋጋች ሴት እንደሆነች ያወቅኩት በዚህ ሰዓታት ነው። ምክንያቱም የተፈጠረው እንግዲህ ባይዘዌ ቤተሰቦቼ በጣም ከባድ ነገር ነው። ቀንደቀላት ይሁት ብሩኬ ይህን ነገር አድርጎት ከሆነ ባይዘዌ ለአይሚ በጣም ከባድ ስብራት ያጋጠማት። አሁን ራሱ በጣም ተሰብራ ነበር። ግን ደግሞ ወዲያው ነቃ ብላ የብሩኬን ስሜት ለመረዳት መሞከሯ ምን አይነት የተባረከች ሚስት እንደሆነች የሚያረጋግጥ ነገር ነው። ባይዘዌ ለብሩኬ በጣም የምታስበለት አሁን ራሱ በጣም የምታስበለት እና እኔ አላቅም። ይሄ ፍቅራችሁ መለየት የለበትም። ሁሌም እናንተ ማየት እኛ የምንፈልገው በፍቅር ነው። ዋናው ፍቅራችሁ እንዲለየን አንፈልግም። ጋር ለመሆን እየሞከርኩ ነው እውነት ለመናገር። ምክንያቱም ከራስ በላይ ንፋስ ይባላላ። በሚገባ ቅድሚያ ለራስሽ ነው። ቅድሚያ ለራስ መስጠትሽ በጣም ደስ ብሎኛል። ምክንያቱም አንቺ ብትጎጂ አንቺ ራስሽን ብትይ ማንም ዞር ብሎ አያይሽም ከብሩኬ ውጪ። አንድ ቤተሰቦቼ ከኛ ውጪ ቤተሰብ ይጨነቃል። ራስ በመጣል ምንም ነገር ባይዘወይ መፍትሄ እንደማይሆን ነው። ባይዘወይ የነ ብሩኬና የሚ ቪዲዮ ሁሌም ትምህርት ነገር ይሰጠናል። ሁላችሁም ይሄ ትምህርት ነው ለሴቶች። ራሳችሁን በጣላችሁ ቁጥር ማንም ሰው አይደለም የምትጎዱት፣ ራሳችሁን ነው የምትጎዱት። ምንም ነገር ሲፈጠር ራስ በመጣል ሳይሆን ለነገሩ ሶሉሽን ለነገሩ መፍትሄ በመስጠት ነው እንጂ ራስ በመጣል ምናምን አይሆንም። ቅድሚያ ለራስ ነው። አንድ ሰው ለራሱ ካልሆነ ለሌላ ሰው እሆናለሁ ማለት ዘበት ነው። ቅድሚያ አይሚ ለራሷ ስትሆን ነው ለብሩኬ ይሆናል ብላ ማለት የምችለው ወይ ደግሞ ለቤተሰቦች ብላ የምታወራው። ለራሷ ስትሆን ግን ሌላ ሰው ተርፋለሁ ማለት ከባድ ነገር ነው። ስለዚህ ራስሽን መጠበቅሽ ልክ ነው ብዬ አስባለሁ። እኔ ጭቅጭቅ ብመርጥ ጸብ ብመርጥ ምናምን እኔ ብሩኬ እጄ ላይ ነው፣ የራሴ ማድረግ እችላለሁ። ምን በሚገባ አሁን ላይ ተነስሽ ብሩኬን ና ወደ አዲስ አበባ እንሂድ፣ እቺ ልጅ ማየት አልፈልግም፣ ስለዚህ ጉዳይ እንዳሰማ ብትይው ብሩኬ እሺ ብሎሽ ነው ተከትሎሽ የሚሄደው። ከዛ በኋላ ዞር ብሎ አያያትም። ምንም ነገር ይፈጠር፣ ምንም ህግ አካል ይምጣ ጀመር፣ ምንም ህግ አካል ብሩኬ ምንም ላደርግ አይችልም። ልጁ ዲኔን ተመርምሮ የእሱ ከሆነ ልጁ በቃ ተቆራጭ ያረቃል፣ በውጭ ልጁን ይረዳል። ከዛ ውጭ ምንም ነገር ሊፈጠርበት አይችልም። የግድ ከእሷ ጋር ተጣበቀና ከእሷ ጋር ኖር እሷን አግባት የሚባል ህግ የለም። አላገባትም ሲጀመር። ስለዚህ አይሚ በጣም የተረጋጋ ሴት መሆንሽን በቃ አስተዋይ እንደሆንሽ ያስተዋልኩትና የተገለጸበት ቪዲዮ ስራ በዚህ ነው እያስባለሁ። የሚከብደኝ ነገር አይደለም፣ ግን ምክንያት ደግሞ እሱ ችግር ውስጥ እንዲገባ አልፈልግም። ወይም ደግሞ በልህ ተነሳሳ ማይሆን ነገር እንድታደርግ አልፈልግም። ይሄን ነገር ባይዘወይ በቃ እኔ አስተዋይነት ምላችሁ ቅመማችን እኮ በዚህ ነው። ቅመማችን ብላ ራሱ እኮ ስም ይወጣላት እኮ በምክንያት ነው። በቃ አስተዋይ ነች። ምክንያቱም ለምታረገው ለምትራመደው አራመድ ሁሉ ታስተዋለች። ይሄን ባረግ ይሄ ምን ይጎዳል፣ ይሄን ባረግ ዝም ብላ በደመ ነፍስ አይደል የምትመራው። ያቺ አሁን እዩ የምትባለዋ ዝም ብላ በደመ ነፍስ የምትመራው በቃ ያልሆነ የሆነውን እያደረገች በቃ እነሱ ለማጣላት ለመለያየት ብዙ ነገር እየጣለች ነው። አይሚስ የምትራመደው እርምጃ በስትክክል ነው። ብሩኬ እንዲጎዳ አትፈልግም። ልክ ነው። የጨረቃ ቤተሰቦች አምኜ ባንዴ እንድቀበል አትጠብቁ። ምክንያቱም ለእኔ በጣም ከባድ ነው። ሴት ልጅ ነኝ። ይሄ ባይዛዌ ማናችንም ይህን ነገር አንጠብቅም። ግን እኛም የምንፈልገው ምንድን ነው? እኔ የእናንተን ወኪ ስናገር የእናንተን ማሳብ ግን ኮሜንት ሊጻፉልኝ። በቃ ብሩኬን እንድትረጁ እንፈልጋለን። ብሩኬን ትንሽ ጊዜ ከጎኑ እንድትሆኙ እንፈልጋለን። በቃ ብሩኬ ሰው ከጎኑ ያስፈልጓል። በአሁኑ ሰዓት ባይዛዌ ብሩኬ በጣም ተጎድቷል። ግን ያን ነገር እያሳየ አይደለም፣ እያወጣ አይደለም። ለዛ ነው ወንድ ልጅ ስሜቱን ጉዳቱን በውስጡ ስለሚይዝ ነው። ስለዚህ ብሩኬን ተረድተሹ ከጎኑ እንድትሆኙ ነው የምንፈልገው። የኔ ሀሳቤ ነው። የእናንተን ሀሳብ ደግሞ ኮሜንት ላይ ጨምሩበት። ክደት ነው እውነት ከሆነና ነገሩ የተፈጠረ ነገር ከሆነ ወይም ደግሞ ክደት ነው ከሆነ
ከሆነ ብራስ ማሰብ ራሱ ግን አያስፈልግም እያስባለሁ። ለምን እስቲ እኔስ ቤተሰቦች ስታስቡት እንደዚህ አይነት ነገር በምን መንገድ ሊፈጠር ይችላል? ቤተሰቦቼ ምንም ያክል እኮ መለየት የምታደርግበት ብሩኬ እንኳን ያን በመለየት ተነሳስቶ ያን ነገር አላገ እንኳን ቢባል ሲነቃ ያን ነገር ማወቅ አለበት። ምን እንዳደረገ ምን እንደፈጸመ እኮ አንድ ሰው ያውቃል አይደለ? ከዛ ነገር ሲነቃ ግን ያን ነገር ቢያደርግ ኖሮ ያኔ ነበር የሚያውቀው። ስለዚህ ብሩኬ ይህን ነገር ሊያደርግ አይችልም። ከአንቺ ውጭ ምንም ነገር ሊያደርግ አይችልም ብዬ ነው የማስበው። ምክንያቱም ማድረግ ቢፈልግ ከአንቺ ጋር ብዙ ጊዜ ማድረግ ይችል ነበር ማለት በቃ ቢፈልግ አንቺ ይጠይቅሽ ነበር፣ እንጋባ ይልሽ ነበር። አንዴ ከአንቺ ጋር እኮ ብዙ ድሪም አላችሁ። አንድ ቤት ራሱ እየኖራችሁ እኮ አንድ ላይ ተኝታችሁ እኮ አታውቁም። ስለዚህ ምን ያክል ለሴት ልጅ ክብር እንዳለው እናውቃለን። ብሩኬን እንደዚህ አይነት ነገር እንደማይፈልግ ነው የምናውቀው። ስለዚህ በምን መንገድ ነው ከአንቺ ጋር ጣለው ብሎ ለሴት ጋር ይሄን ነገር ሊያደርግ የሚችለው? ሊያደርግ አይችልም ብዬ ነው የማስበው። እኔ በሙሉ 100% እስከ መጨረሻው ፍጻሜ ድረስ ብሩኬ ይሄን ነገር ሊፈጽም አይችልም። እቺ ልጅ እናንተን ለማጣላት የመጣች ሴት ነች ብዬ ነው የማስበው። የጨረቃዊ ሰዎች የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ሌላ ሰው እንኳን መጥቶ በቃ የሆነ ለምጄ ወይ አፍቅሬ እንኳን ነገሮች ቢስተካከሉና ሌላ ህይወት ለመመስረት ብሞክር ቤተሰብ ደስተኛ ላይሆን ይችላል። በሚገባ ጋሽዬ መቼም አይቀበሉሽም። በቀደምም ብለዋል ይሄ ነገር እንኳን ቢሆን ለልጁ የምታደርገውን ታደርጋለህ፣ ከዛ ውጪ ከእሷ ጋር የምትቀጥለው ተብለዋል። ለአንቺም ብለውሻል። አይቻልማ። እንዴት ይፈቀዳል? እንዴት በምንም መንገድ አንቺና ብሩክ የምትለያዩ ሰዎች አይደላችሁም። ምንም ነገር ይፈጠር በቃ አሁን ልትጎጂ ትችላለሽ፣ እናውቃለን። ይህ ልጅ ነሽ፣ ትልቅ ክህደት ነው እንጂ ግን ደግሞ እናንተን የሚያለያይ ነገር ነው ብለን አናስብም። በቃ ከባድ ነው እናውቃለን። ግን ደግሞ እናንተ እንድትለያዩ እኛ አንፈልግም፣ ጋሽዬም አይፈልጉም። ስለዚህ መለየት የለባቸው ማለት ነው። እስከ መጨረሻው አንድ ላይ ናችሁ። ፈጣሪ ያጣመረውን ደግሞ ማንም አይለያየው ቤተሰቦቼ። ምክንያቱም ኤክስፔክት የሚያደርጉን እኔና ብሩኬን ስለሆነ ማለት ነው። መጥሪያ ነው አስፈላጊ ነው። እኔ እዚህ ጋር ግን በጣም ስቅ ያለው መጀመሪያ ምክንያቱም ምን ደፋር ነች እንደኛ እኔ ያልኩኛ እኮ ጅል አይደለንም። ቢያንስ ኦዲየንስ አለ ተመልካች አለ ለምን ብላ ታሰበም እዩ ምትባለች። ይሄ ነገር ፌክ ነው። ይሄ ያሰራችው ወረቀት ፌክ ነው። ምክንያቱም ማንኛውም ፖሊስ በከሳሽ በኩል የእንትን ጥሪ ቃል የከሳሽ ጥሪ ካርድ ወይ ደግሞ ወረቀት አይላክም። ለምን ራሱ ፖሊሱ ነው ሄዶ ቤቱን ፈልጎ በተመረበ ቦታ ሄዶ የሚሰጠው መጥሪያ ካርድ። ከዛ ውጪ ግን እኔ እንጃ እኔ አልተዋጠልኝም። ልሰጭ ፈልጋለሁ። ለብሩክ ነው ለኔ ነው ዘገባችሁ። ላንቺማ በምን መንገድ ይሆናል? አይመችም። ለብሩኬ ነው እንጂ ደግሞ እኮ በምንም መንገድ የሚያስጠይቀው ነገር የለም። በምን ህግ ነው የሚጠይቀው? በምን ህግ ነው ብሩክ የሚጠየቀው? በምን ህግ? ምን አድርጓል? ደፍሮሻል? ከደፈረሽ አዎ እሺ፣ አልደፈረሽም። ስለዚህ በምን ህግ የሚጠይቀው? ለምን አይንከባከበኝም ብለሽ አይቻልም እኮ ይሄ በየትኛውም ህግ የለም። ልጁ ተወልዶ ግን ዲኤንኤ ተመርምሮ ልጁ ያንቺ የብሩኬ ከሆነ ግን የሚገባውን ነገር ማድረግ አለበት። በዛ መንገድ ሊጠይቅ ይቻላል። አላረግም ካለ እሱ ነው። እሱንም ግን አይልም። ቢሆን እንኳን ሜቢ ቢሆን ልጁ እንኳን ይሱ ቢሆን። ስለዚህ ከዛ ውጭ ግን ከአንቺ ጋር ብሎም ደግሞ የሚያስገድደው ህግ የለም። ጠንቅቆ ያውቃል ልጁ እሱ እንደሆነ እኮ መጥሪያው ታዲያ ለምን አስፈለገ? አይደለም ሁሉንም ነገር እኮ ጊዜ ይፈታዋል አልሽ አይደለም? ባይዛው ወይቺ ልጅ የመጣችው በቃ ኦን ብላን የእናንተን ህይወት ለመበጥበጥ ነው እንጂ ምንም ነገር ኦዶ ውስጥም ያለው ልጅ የብሩኬ አይደለም። በቃ የእናንተን ፍቅር ስላየች የብሩኬን ፍቅር ለመበጥበጥ ነው። በቃ በተለይ ደግሞ እዛ አዲስ ቤት ከገባችሁ በኋላ በቃ ያላችሁን ፍቅር ስላየች ያለውን ነገር አሁን ብር እንዳለው አይታ ምናምን ነው እንጂ ይሄ ልጅ የብሩኬ አይደለም። ቤተሰቦቼ ማለት በቃ ዲኤንኤ እናደርጋለን አለሽ አይደለ? ልጅ ወለድና ዲኤንኤ ይደረጋል። በቃ አሁን እኮ ሁሉ ነገር ጊዜ ይፈቷል እንዳለችው ጊዜ የሚፈታው ነገር ነው አይሚ። እሷ ግን ሆን ብላ ቀን ወደ ቀን አዲስ ድራማ እየፈጠረችባችሁ ነው። የእናንተን አናት የእናንተን ለማዞር እየሞከረች ነው። በቃ ሞላ ቤተሰቡን ጨረቃዊ ሰዎችን ለማስጨነቅ እየሞከረች ነው። ምክንያቱም በእንጂ ለማስፈራራት እየሞከረች ነው እንጂ በምን መንገድ ነው? በቃ ከ3 ወር በኋላ 3 ወር ማለት ባይዘው ቅርብ ነች፣ ይደርሳል። ከዛስ ዲኒን ትመረመራለች፣ ልጁ ይመረመራል። ከዛ በኋላ የብሩኬ ከሆነ ይታወቃል። በቃ ከዛ ውጭ ከሆነም እኮ ምንም መለያ የለም። እሷ እውነቱን እስካልተናገረች ድረስ በምንም ነገር ማወቅ ስለማንችል ይሄን ያለው ምርጫ። ስለዚህ አሁንም ቢሆን እቺ ልጅ እየዋሸች ነው። ቀን ወደ ቀን እናንተን ለመለያየት ብዙ ድንጋይ እየፈነቀለች ነው። እመኑኝ ቤተሰቦቼ። ገና እኮ አልተረጋገጠም። እሱ አላመነም አይደለ? ምን አይነት ሰው ነሽ ግን አንቺ? ቆይ ይሄ ለብሩኬ ይገባዋል? አይገባውም። ለአንቺም ለብሩኬም ይሄ ነገር አይገባችሁም። በእናንተ ፍቅር ውስጥ የሚገባ ሰው እኔ ጤነኛ ነው እያላስብም።
እንዴት በሞቀ ፍቅር ውስጥ በሞቀ ትዳር ውስጥ በሞቀ ፍቅር ውስጥ እንዴት ሰው ይገባል? ያኔ መሰለ ደስታ ያኔ መሰለ ፍቅር እንግዲህ በጣም እንደዚህ ነገር ውስጥ አስገብተናለች። ይኸው ሁላም ሙሉ የጨረቃ ቤተሰቦች እንግዲህ በጣም ከተጨነቅን ሳምንት በላይ አልፎናል። ስለዚህ ቤተሰቦች አሁንም ቢሆን ለዚህ ነገር መፍትሄው ከ3 ወር በኋላ ዴኒን ብቻ ነው። በዴኒ ውጤት ነው ሁሉ ነገር የምናውቀው። ሁሉ ነገር ከዛ በኋላ የሚፈተው እያስባለሁ። እናንተ ምታስባላችሁ? የእናንተን ሀሳብ እስኪ ደግሞ ኮሜንት ሊጻፉልኝ። ተቆጣጥሬ በጣም እያወራሁሽ ነው እንጂ ፊት ለፊትሽ ነበር የምቀደው። እንዳታረጊ አይሚያችን እቺ ልጅ ችመር ብታረጊውም ወረቀቱ ዝም ብሎ ወረቀት ነው ብዬ ነው የማስበው። እኔ ይሄ ነገር ፊክር ብዬ ነው የማስበው። ግን ድንገት ግን ከሆነ እንኳን የፖሊስ ጣቢያ እንኳን ወረቀት ቢሆን አንቺንም ያስከስሻል፣ ብሩኬም ደግሞ አማዩን ነገር ውስጥ እንዲገባ ስለሚያደርግ ይሄ ማሰብሽ ራሱ ይሆናላ። እለኝነትሽን ትተሽ እዚህ ጋር ለብሩኬን በማሰብ ብሩኬን ይሄ ነገር ባለ ይሄን ይጎዳዋል ይበለሽ ማሰብሽ ራሱ በጣም ደስ የሚል ነገር ነው። በእውነት መተሳሰባችሁ ፍቅራችሁ መቼም እንዲጠፋ አንፈልግም። በቀደው እሱ እንዲታሰር አልፈልግም። አንቺ ቅደጁና እኔንም ልጁንም የመንከባከብ ግዴታ የለበት። ያንን ደግሞ ለማድረግ ፈቃደኛ አልነበረም። በዚህ ልክ የለበትም። አንቺንም የመንከባከብ ግዴታ የለበትም። ልጁን ደግሞ ከተወለደ በኋላ በዴኒን ውጤት የእሱ ከሆነ ከተረጋገጠ ለልጁ የሚያደርገውን በውጪ ያደርጋል፣ ይረዳል፣ በብር ማለት ነው። አለቀ። ከዛ ውጭ ግን ከአንቺ ጋር ይቀጥላል ማለት አይደለም። እዩ አሁንም ቢሆን አይመኝኝ። በቃ የማይሆን ነገር አትፈልጊ፣ የአንቺ ያልሆነ ነገር አትፈልጊ። በቃ ያ ነገር እኮ ብሩኬ የአንቺ ፓስ ነው፣ የድሮ ፍቅረኛሽ ነበር። አሁን ላይ ግን የአንቺ አይደለም። በቃ የሀይሚ ነው። ከሀይሚ ጋር ደግሞ መቼም ሊለያይ አይችልም ብዬ አስባለሁ። ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበር። የእናንተን ሀሳብ አስተያየት ደግሞ እስቲ ኮሜንት ላይ ስጡ። ቤተሰቦቼ ቤቱን ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ በማድረግ እኔ ወንድማችሁ ማድረግ ትችላላችሁ። ቤተሰቦቼ ወዳችኋለሁ፣ አክብራችኋለሁ። መልካም ምሽት። ነገ ደግሞ ቸር ወሬ ያሰማን ብዬ እንጸልይ። ሁላችንም ግን በየሃይማኖታችን እንጸልይ። ከመጨነቅ ምንም አናመጣም፣ ለመጸለይ ግን ብዙ ነገር እናመጣለን ብዬ አስባለሁ። ወዳችኋለሁ፣ አክብራችኋለሁ። መልካም ምሽት ቤተሰቦቼ።